ቴሌግራም አካውንታችሁ አደጋ ላይ ከመሆኑ በፊት ይሄንን አድርጉ። እናንተ ሳታውቁ ቴሌግራም አካውንታችሁ ሌላ ሰው እየተጠቀመ እንደሆነ እንዴት ማወቅ ትችላላችሁ? እና ካወቃችሁ በኋላ እናንተ በያዛችሁ ስልክ ከማታውቁት ዲቫይስ እንዴት ማጥፋት እንደምትችሉ ሙሉ ስቴፑን እንመለከታለን። ከዛ በፊት ፎሎና ላይክ ማድረጋችሁ እንዳትረሱ። አብዛኞቻችን ቴሌግራም እንጠቀማለን፣ ግን አንድ ነገር እንረሳለን። የቴሌግራም አካውንታችንን በሌሎች ጓደኞቻችን ስልክ ወይንም በሌላ ኮምፒውተር ከከፈትን በኋላ ሎግ አውት ካላደረግን አካውንታችን እዛው ይቀመጣል። ግን ቴሌግራም ይሄንን የሚቀርፍልን አንድ ሴቲንግ አለ፣ ዲቫይስ የሚባል። ይሄም አካውንታችን በሌላ ዲቫይስ ከተጠቀምን በኋላ ለምሳሌ በስልክ፣ በኮምፒውተር፣ በታብሌት እንዴት ከዛ ዲቫይስ በያዝነው ስልክ ማጥፋት እንደምንችል ሙሉ ስቴፑን እንመለከታለን። ይህንንም ለማድረግ በመጀመሪያ ቴሌግራም አካውንታችን ስር እንገባለን። ቴሌግራም አካውንታችን ስር በመግባት ሴቲንግ የምትላለች ሴቲንግ እነካለን። እዚህ ጋር እንደምትመለከቱት ዲቫይስ ሚል አለ፣ ዲቫይስ እነካለን። እዚህ ጋር የተለያዩ ዲቫይሶችን ለምሳሌ በክሮም የከፈትኩት አለ፣ በኦፕትፍሊክስ የከፈትኩት፣ በኮምፒውተር የከፈትኩት አለ፣ ላይ ጋር ደግሞ በሳምሰንግ የከፈትኩት አለ። ሎኬሽኑን መቼ እንደከፈትኩና የት እንደከፈትኩ ያሳየኛል። ለምሳሌ አሁን ያልከፈትኩት ዲቫይስ ካለ ከዚህ ስር ማውጣት እችላለሁ። እኔ የከፈትኩት ይሄ የምጠቀምበት ብቻ ዲቫይስ እንዲሆን ከፈለኩኝ እቺን ተርሚኔት ኦል የምትላትን ነካለሁ። ተርሚኔት ኦል በምልበት ሰዓት እዚህ ጋር ሙሉ ያጠፋል ማለት ነው። እንደዚህ የምትፈልጉትን ዲቫይስ ብቻ ፈቅዳችሁ መጠቀም እንድትችሉ ያደርጋል ማለት ነው። አሪፍ ሴቲንግ ነው፣ ተጠቀሙበት። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎና ላይክ ማድረጋችሁ እንዳትረሱ።